ሚስጥራዊው የፈላታ ወይም ፈላኔ ሕዝብ ኑሮ። በአፍሪካ ምድር ላይ ከአትላንቲክ ውቅያኖስ ዳርቻ እስከ ቀይ ባህር አዋሳኝ ድረስ በሺዎች የሚቆጠሩ ኪሎሜትሮችን አቋርጠው የሚጓዙ የራሳቸው የሆነ ጥልቅ ሚስጥርና ጥንታዊ ባህል ያላቸው ሰዎች አሉ። እነዚህ ሰዎች ፈላታ ወይም ፈላኔ በመባል ይታወቃሉ። በዓለማችን ላይ ትልቁ የዘላን ማህበረሰብ ተብለው የሚታወቁት እነዚህ ህዝቦች እንዴት በመላው አፍሪካ ሊሰራጩ ቻሉ? ከብቶቻቸውን ከነፍሳቸው በላይ የሚወዱትስ ለምንድን ነው? ዛሬ የፈላቶችን አስገራሚ ታሪክና ሚስጥራዊ ማንነት እንመረምራለን። ፊታቸው የአፍሪካን ጽናት ይዟል። አይኖቻቸው ግን የሩቅ ሚስጥርን ያወራሉ። ቁመታቸው ረጅም፣ አፍንጫቸው ቀጥ ያለ፣ ጸጉራቸው ደግሞ እንደ በረሃ ነፋስ ዝግ ያለ ነው። እነዚህ ሰዎች እነማን ናቸው? ፈላታዎች ወይም ፈላኔዎች በአፍሪካ ምድር ላይ እንደነሱ የታሪክ መነሻቸው ግራ የሚያጋባ፣ እንደነሱም ዓለምን የዞረ ጎሳ ማግኘት አስቸጋሪ ነው። ከጥንታዊ ግብጽ ፒራሚዶች እስከ ምዕራብ አፍሪካ ዳርቻ፣ ከእስራኤል ነገዶች እስከ ሰሃራ ዋሻዎች። ታሪካቸው የሚጀምረው ዛሬ በረሃ በሆነችው ሰሃራ ውስጥ ነው። ከ5000 ዓመታት በፊት ሰሃራ አረንጓዴ ገነት ነበረች። በታስሊናጄር ዋሻዎች ውስጥ የሚገኙ ስዕሎች አንድ ድንቅ እውነታን ይነግሩናል። በስዕሎቹ ላይ የሚታዩት እረኞች ከብቶቻቸውና የአለባበስ ስልታቸው ከዛሬዎቹ ፈላቶች ጋር አንድ ናቸው። ሳይንቲስቶች እንደሚሉት ፈላታዎች የሰሃራ የመጀመሪያዎቹ ልጆች ናቸው። በረሃማነቱ ሲጀምር ግን ይህ ህዝብ ሁለት ምርጫዎች ነበሩት፣ መጥፋት ወይም መሰደድ። እነሱ ግን ጉዞን መረጡ። ከሰሃራ የተነሳው ፍልሰት ወደ ምዕራብ አፍሪካ በተለይም ወደ ሴኔጋል ወንዝ ሸለቆ አመራ። እዚህ ጋር ነው ፊሊፕ ወይም ፈላታ የሚለው ማንነት የጠነከረው። እዚህ ምድር ላይ ከሌሎች አካባቢ ጎዞች ጋር እየተቀላቀሉ ነገር ግን የራሳቸውን ፊልፋልድ የተባለ ቋንቋና ቡላኮ የተባለውን የሞራል ሕግ አዳበሩ። ፈላታዎች እንደ ደመና ናቸው። በሄዱበት ሁሉ ይዘንባሉ፣ ነገር ግን ማንነታቸውን አያጡም። ከዚህ መነሻ ነው ወደ ናይጄሪያ፣ ኒጀርና ማሊ የተሰራጩት። ለዘመናት ፈላታዎች የጠፋው እስራኤል ነገር ናቸው ወይም ከጥንታዊ ግብጽ የፈለሱ መኳንንት ናቸው የሚሉ ትርክቶች ነበሩ። ዘመናዊ የዘረመል ምርመራ ግን አዲስ በር ከፈተ። የፈላታዎች ደም ውስጥ የምዕራብ አፍሪካ ጥቁር ህዝቦች ዝርያ ብቻ ሳይሆን ከፍተኛ መጠን ያለው የሰሜን አፍሪካና የመካከለኛው ምስራቅ ጂን ተገኝቷል። ይህ ማለት ፈላታዎች የአፍሪካ የዘር ድልድዮች ናቸው። በጥንታዊ የሰሃራ ጉዟቸው ወቅት ከተለያዩ ህዝቦች ጋር የተፈጠረ ውህደት ውጤቶች ናቸው። ፈላታዎች ከከብቶቻቸው ጋር ጥብቅ ቁርኝነት ያላቸው ሲሆን ለአንድ ተራ ሰው ከብት ማለት ስጋ፣ ወተት ወይም ሀብት ሊሆን ይችላል። ለፈላቶች ግን ከብት ማለት ከዚህ በላይ ነው። ከብት ማለት ህይወት ነው። ከብት ማለት ክብር ነው። ከብት ማለት የነፍሳቸው ግማሽ ማለት ነው። አንድ የፈላታ እረኛ በሺዎች የሚቆጠሩ ከብቶችን በስም ጠርቶ ማምጣት እንደሚችሉ በነግራችሁስ? እረኞቹ ለከብቶቻቸው ሲሉ ሕይወታቸውን አሳልፈው ይሰጣሉ። ፈላታዎች ከብቶቻቸውን እንደ ንብረት ሳይሆን እንደ ቤተሰብ ነው የሚያዩአቸው። አንዲት ላም ስትወልድ ቤተሰቡ በሙሉ ደስታውን ይካፈላል። አንድ ከብት ሲታመም እረኛው እንቅልፉን አይተኛም። የሚያስገርመው ግን የፈላታ እረኞች ከከብቶቻቸው ጋር የሚያደርጉት የምልክት ንግግር ነው። በፉጨት፣ በዝማሬ ወይም ልዩ በሆነ የድምፅ ቅላጼዎች ከብቶቻቸውን ያዛሉ። ከብቶቹም የእረኛቸውን ድምፅ ከሺህ ሰዎች መሃል ለይተው ያውቃሉ። በፈላታ ባህል ውስጥ አንድ ወጣት እውነተኛ እረኛ ተብሎ የሚታወቀው የካና በተባለው የጽናት ፈተና ሲያልፍ ነው። ይህ ማለት ከብቶቹን ከነጣቂ አውሬ መከላከል፣ ለቀናት ያለ ምግብና ውሃ በበረሃ መጓዝና የከብቶቹን ደህንነት ከራሱ ሕይወት በላይ ማስቀደም ነው። አንድ ፈላታ እረኛ ከብቶቹን ለሌባ ወይም ለአውሬ ሰጥቶ አይመለስም። ከብቶቼ ከሚሞቱ እኔ ልሙት የሚለው የጽናት መመሪያቸው ለዘመናት ያስከበራቸው ምስጢራቸው ነው። ፈላታዎች የጫካ ሳይንቲስቶች ናቸው።
የትኛው ተክል ለከብታቸው መድኃኒት እንደሚሆን፣ የትኛው ውሃ እንደሚስማማቸው ጠንቅቀው ያውቃሉ። ከዋክብትን አይተው ዝናብ የሚመጣበትን አቅጣጫ ይተነብያሉ። ከብቶቻቸው በበሽታ እንዳይጠቁ የሚያደርጉባቸው ጥንታዊ የዕፅዋት ምስጢሮች አሏቸው። ይህ ጥበብ ከአባት ወደ ልጅ በቃል የሚተላለፍ እንጂ በትምህርት ቤት የሚገኝ አይደለም። ፈላታዎች በየዓመቱ በመቶዎች የሚቆጠሩ ኪሎሜትሮችን ይጓዛሉ። ይህ ጉዞ ለግጦሽ ብቻ አይደለም፣ ከብቶቻቸው የተለያዩ የአፈርና የውሃ አይነቶችን እንዲያገኙ ለማድረግ ጭምር ነው። በጉዟቸው ላይ የሚገጥማቸውን ረሃብ፣ ጥምና ብቸኝነት የሚያሸንፉት ከከብቶቻቸው ጋር ያላቸው ጥልቅ ፍቅር ነው። ከብቶቻቸው ሲጠግቡና ሲያርፉ ማየት ለእረኞቹ ትልቁ እርካታቸው ነው። ፈላታዎች ለውበት ጥልቅ ቦታ ያላቸው ሕዝቦች ናቸው። ውበት ለነሱ ዝም ብሎ መታየት አይደለም። ውበት ታሪክ ነው። ውበት መታወቂያ ነው። ነገር ግን ከዚህ ውጫዊ ውበት ጀርባ ዓለምን ሊያስደምም የሚችል አንድ የሚታይ የብረት ሕግ አላቸው። ፈላቶች ፑላኮ ይሉታል። አንድ ፈላታ እውነተኛ ፈላታ የሚያደርገው ውበት ሳይሆን በውስጡ የያዘው ይህ የክብር መመሪያ ነው። አንዲት የፈላታ ሴት ፊቷ ላይ ያለው ንቅሳት ሱዱ ይባላል። ይህ ንቅሳት ዝም ብሎ ሊያጌጥ የሚደረግ አይደለም። የጽናት የሴትነት ብስለት ምልክት ነው። በትከሻቸው ላይ የሚወርዱት ትላልቅ የወርቅ ጉትቻዎች ደግሞ የቤተሰቡን ሀብትና ክብር ያሳያሉ። ወንዶቹም ቢሆን በውበታቸው አይታሙም። ጋሪዮል በተባለው ባህላቸው ላይ ወንዶቹ ተኳኩለው ጥርሳቸውንና አይኖቻቸውን እያሽከረከሩ ውበታቸውን ለሴቶች የሚያሳዩበት ድንቅ ባህል አላቸው። ታዲያ ፑላኮ ምንድን ነው? ፑላኮ የአንድ ፈላታ ሰው የህይወት መመሪያ ነው። 4 ዋና መሰረቶች አሉት። አንደኛው ሙኒያል ወይም ፍጹም ትዕግስት ነው። አንድ ፈላታ በረሃብና በጥም ቢጠበስም ህመም ቢሰማውም አመመኝ ብሎ አያማርርም። ሁለተኛው ሰምቴ ወይም ጨዋነት ነው። ትላልቅ ሰው ማክበር፣ ራስን ዝቅ ማድረግና አይናፋርነት የባህላቸው መሰረት ነው። ሶስተኛው አቂሌ ወይም ጥበብና ማስተዋል። አንድ ፈላታ ንብረቱን ወይም ከብቶቹን እንዴት ማስተዳደር እንዳለበት፣ ከሰዎች ጋር እንዴት መኖር እንዳለበትና አስቸጋሪ ሁኔታዎችን በጥበብ እንዴት ማለፍ እንዳለበት የሚያውቅበት የብልህነት መመሪያ ነው። አራተኛው ጋኩ ወይም ድፍረትና ክብር። ይህ ለቤተሰብ ለጎሳና ለራስ ያለን ክብር መጠበቅ ነው። በተለይ ከብቶቹና ቤተሰቡን ከአደጋ ለመከላከል የሚያሳያቸውን ወታደራዊ ድፍረትን ያካትታል። በዚህም አንድ ፈላታ ፑላኮን ካጣ ማንነቱን እንዳጣ ይቆጠራል። ይህ ሕግ ፈላታዎችን በመላው አፍሪካ ለዘመናት ሳይበታተኑ እንዲቆዩ፣ በሄዱበት ቦታ ሁሉ ስርዓታቸውን እንዲያከብሩ፣ ጭምቶችና ለቃላቸው ታማኝ እንዲሆኑ ያደርጋቸዋል። ፈላታነት ውጫዊ ውበትና ውስጣዊ ጥንካሬን የተዋዱበት ድንቅ ጥበብ ነው። ታላቁ የፈላታዎች ፍልሰት። ለአብዛኛው ሰው ቤት ማለት 4 ግድግዳና ጣሪያ ነው። ለፈላታዎች ግን ቤት ማለት ሰፊው ሜዳ፣ መንገዱና የከብቶቻቸው ጀርባ ነው። እነሱ በአንድ ቦታ ተቀምጠው አያረጁም። ከነፋስና ከደመና ጋር አብረው ይጓዛሉ። ይህ ጉዞ አንድ ጊዜ ተደርጎ የሚያበቃ ሳይሆን በየዓመቱ እንደ ወቅቶቹ መፈራረቅ የሚደጋገም ዘላለማዊ ፍልሰት ነው። ይህ ጉዞ ትራንስሁማንስ ይባላል። ዝናብ ሲጠፋና ሳሩ ሲደርቅ ፈላታዎች ከብቶቻቸውን ይዘው ወደ ለምለም አካባቢዎች ይተማሉ። ክረምት ሲመጣ ደግሞ የወባ ትንኝና በሽታን በመሸሽ ወደ ደረቃማው ሰሜን ይመለሳሉ። ይህን ጉዞ የሚመሩት ኮከቦችን አይተው አቅጣጫ በሚለዩ የነፋስን ጠረን አሽትተው ዝናብን በሚተነብዩ ብልህ እረኞች ነው። ጉዞ ዝም ብሎ መሄድ ሳይሆን ከተፈጥሮ ጋር የሚደረግ የህልውና ውል ነው። በዚህ የዘውትር ጉዞ ውስጥ አደጋዎች ብዙ ናቸው። ነጣቂ አውሬዎች፣ የድንበር ግጭቶችና የውሃ ጥማት ዘውትር ይፈትናቸዋል። ነገር ግን ፈላታዎች ፑላኮ በተባለው የሞራል ሕግ ህመም ቢሰማቸው እንኳን ደከመኝ የማይሉ ለከብቶቻቸው ሲሉ በባዶ እግራቸው ሾህ የሚረግጡት እነዚህ ጽኑ ሰዎች በመንገድ ላይ የሚገጥማቸውን ፈተና በዝምታና በጀግንነት ያሸንፉታል። ፈላታዎች በየጊዜው በሚያደርጉት በዚህ ጉዞ የአህጉሪቱ መልእክተኞች ናቸው።
ባህልን፣ ቋንቋና ወሬን ከአገር አገር ያዘዋውራሉ። እነሱ በሄዱበት ሁሉ አሻራቸውን ይተዋሉ። ነገር ግን እንደ ንፋስ ማንም ሊይዛቸው አይችልም። ለጥቂት ወራት ሰፍረው አፈሩን ካዳበሩ በኋላ እንደገና ጓዛቸውን ጠቅልለው ወደሚቀጥለው አድማስ ይጓዛሉ። የፈላጣዎች ሕይወት ተከታታይ ጉዞ ነው። እነሱ የመንገድ ልጆች፣ የነጻነት አርበኞች ናቸው። ዓለም ብትሰለጥንም እነሱ ግን አሁንም ከተፈጥሮ ጋር ያላቸውን ጥንታዊ ትስስር አጥብቀው ይዘዋል። ለዛሬ ይዤላችሁ የቀረብኩትና የፈላጣን ኑሮ ያየንበት ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየታችሁን በኮሜንት አሳውቁኝ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ